ጉድ ጉድ አልኩኝ። ለምን አትሉኝም? ዛሬ ቲክታክ ላይ ሳይ እና ሰዎች እንደተጣሉ ሰማሁ። ከዛ እንዴ ይሄማ አይሆንም ብዬ ሰሞኑን ችላ ብዬው ነበር። ከዛ ማን አረጋግጥልሽ አትሉኝም? ጀለስ አጣርቼ የመጣው እኮ ጋይስ ተሯሩጬ አጣርቼ የመጣሁላችሁ የሀገሬ ልጆች አጣራው። ቲክቶክ ላይማ ምናልባት እያልኩ ነበር ሳውራ የነበረው። ታሪኩ ወደዚህ ነው። ኑና አዳምጡ ቁጭ ብላችሁ። እንግዲህ ማነሽ ሲንግሎች፣ ሲንግል ማሞች፣ ሲንግሎች ኑ ቁጭ ብላችሁ አዳምጡ ይሄን ታሪክ የሀገሬ ልጆች። እንደው አሁን ማን ይሙት እንደው አንዳንዴ ሰው ሶሻል ሚዲያ ላይ ትዳሩን ቤቱን ሲያሳይ እንደው አስተያየት ፈልጎ ነው አይደለም? ቆይ ይህን መልሱልኝ። ሰው ትዳሩን ልጁን ምኑን አምጥቶ ቤት አሁን ለምሳሌ እኔ መኪናዬን ሳሳያችሁ ወይም ቤት መግዛት ሳሳያችሁ ከእናንተ አስተያየታችሁን ፈልጌ ነው። ልጄን ካሳያችሁ አስተያየት እንድሰጡኝ ነው። ትደግልሽ እንድትሉኝ ነው። መኪናዬን ይዤ ባሳያችሁ መኪናዬን ዋው ያምራል እንድትሉኝ ነው። ባሌን ባሳያችሁ ኑሮ ባልሽ ያምራል ወይ አያምርም እንድትሉኝ ነበረ። ሳ ጋይስ ወንዳ ወንድ ነው እንድትሉኝ ነበር። ሳ የሰው ልጅ በሩን ከፍቶ ካሜራውን ከፍቶ ቪዲዮ ካሳየ በሶሻል ሚዲያ ቤቱንና ጓደኛውን ካሳየ መወያያ ርዕስ ሚስት አታገኝም። እኔ ስነግርህ ድጋሚ ዙጥ ብትል አሁን ከመልክ መልክ፣ ከሙያ ሙያ፣ ከጸባይ ጸባይ፣ ከሃይማኖተኝነት ሃይማኖተኝነት ያላትን ሴት እንደዚህ ወጥ ሰርታ እንደዚህ ምግብ ሰርታ የምታበላን ሴት አስከፍታት ከሆነ የኔ መልክ ሰማሁ አረጋገጥኩኝና እንደው አንድ ነገር እስኪ ላውራችሁ ብዬ ነው። ቆይ ሴቶች ቁጭ በሉ ማንዴ። ቆይ ቁጭ በሉ ሴት ማን ነው? ወንዶች ቁጭ በሉልኝ ማንዴ። ምን ቢደረግላችሁ ነው ቆይ ደስተኛ የምትሆኑት? አገባሽ እንዳትኝ ግን እንደዚህ ሰርታ እያበላች ጋይስ። እኔ እኮ ሶሻል ሚዲያ ላይ ያለውን ትዳር ሳይ ወይኔ በቃ ነገ አግቢ፣ እነሱን ሳይ ደግሞ ጭራሽ ዛሬ አግቢ የሚለኝ ሴትዮ ዛሬ ተፋቱ የሚባል ዜና ስሰማ እንደዚህ እየሰራውልህ ከሄድክማ በቃ እስኪ ወንድ ነህ እግርህን ነው የምሰብረው። እንደዚህ ሰርቼ እንደዚህ ለፍቼ ሰርቼ ሆድህን እንደዚህ አሳክዬ ብትሄድ አፈርሰዋለሁ መጥቼ። አልፈታም፣ የምር አልፈታም። እንዴ እንደዚህ እየተንከባከብኩ ብትሄድ እኔ አልፈታም። ግን ያው ችግሩ አሁን እነዚህን አይቼ የማግባት አፒታይቴ ኔጌቲቭ 0 ሆኗል። እኔ ምን አገባኝ ግን እነሱ በታች ግን የምር ግን ማርያምን በቃ በጣም ነበረ የምወዳቸው ምናምን ነገር ይሆናል። ይመቹኛል ሁሉ ነገሩ። ሁሉም ቲክታክ ላይ ምናምን ያሉ ሶሻል ሚዲያ ላይ ያሉ እንትኖች ያስቀናሉ። ካፕሎች ግን ደግሞ አብዛኛው ለምን አባታቸው ነው የሚፋቱት? ደግሞ ወንዶቹ ናቸው ጠጋበኛ። ግን አሉ እኮ ሴቶችም። አሁንማ ጭራሽ ሲንግል ማም መሆን ትሬንድ የሆነ እስኪመስል ድረስ በዛ በጣም ግን የነዚህ ደግሞ በጣም አሳዝነውኛል። እና እውነት ከሆነ ግን እውነት ወንዶች ግን እኔ ግን ወንዶች ግን ኤክሴን ያስታወሰኝ ባይዘው ይሄ እንደዚህ ስትያዙ አትወዱ። እዋት እስኪ በማርያም እዋት፣ ከመልክ መልክ፣ ከጸባይ ጸባይ፣ ከውበት ቆንጆ ከሱ 10 እጥፍ ትበልጣለች። እሱ የአፈር ገንፎ ነው የሚመስለው። እንደው የድሮ ፎቶአቸውን ሲታይ ይሻላል። እኔ አንዳንዴ ራሴን በምን አጽናናዋለሁ መሰላችሁ? ድሮ ያው ቆንጅዬ ነበረ ያን የጠበሰችው። አሁን ሲያድግ እንደዚህ ሆነ። አማራጭ የላትም እላለሁኝና የበዛ ላይ የቤተ ክርስቲያን ልጅ ባሳዩን ልክ ነው ጀጅ የምናደርገው አይደል? ባየነው ልክ ጀጅ ስናደርግ ሞር እሷ አሪፍ ናት። እሱ ደግሞ ያው ጸባይ ያለው ብለን ነበረ። ከዛ በኋላ ደግሞ እኛ ምን አገባን ሁለቱ ከተዋደዱ ብለን የእነሱን የፍቅር ታሪክ ስንኮመኩም በየሚዲያው እየሄዱ እንዴት እንደተገናኙ እንዴት እንደሚያሳልፉ ወደፊት ምንም እንደማያጣላቸው ምናምን አድርገው ነገሩን። እሻልን ተቀበልን። እኛም እንደሱ አይነት ትዳር እንዲሰጠን ጸለየን ምናምን። እስካሁን አልመጣም። ባይዘው ወይኔ ጋር ግን ይመጣል እና ምን ልላችሁ ፈልጌ ነው ወንዶችዬ፣ ወንድ ልጅ ሆዱን ይወዳል ይባላል። ሆዱን ይወዳል ስል ምን አስታውስኩኝ መሰላችሁ? እንደው እዚህ ጋር እዩት ይሄ ቪዲዮና ይሄን ቪዲዮት ብዙ ቪዲዮአቸውን ገብቼ አየሁ። ከዛ ሳይላችሁ
አይ ቲንክ ካፕሎች ናቸው እንጂ የምን አይ ቲንክ ነው ናቸው። ከዛ ግን እንዴት ይሄ ፈረንጅ እችን እንዴት አገባት አልኩኝ። ከዛ ገባው ቪዲዮአቸውን ሳይላችሁ ጠዋት ላይ ቁርስ ሰርታለት ትሄዳለች፣ ትሪት ታደርጓለች። ስራ ላይ ቁጭ ብሎ እንትን ይመስለኛል የሆነ እንደ ስቱዲዮ ነገር አለው ምናምን ነገር እዛ ቁርስ ማነው ምግብ ሰርታለት ትሄዳለች ምናምን። ኦኬ ወንድ ልጅ ሆዱን ተያዛልኩኝ። በቃ ከሻወር ሲወጣ እንትን ትለዋለች፣ ምንድነው የሚቀባባ ነገር ትቀባባዋለች ምናምን። እናት ከዛ ወንድ ልጅማ ሆዱን ይወዳል። እንደዚህ ላረከን አልኩኝ። ውበት አላየም አልኩኝ። አዎ ውበት ሳይሆን እኮ የሚያገባው አሁን ያኔ ባል የምትሆነው ሰውዬ አይ ቲንክ ቆንጅዬ ነው የምትሆነው። እኔ ስታገባ ሆድን ነው መጀመሪያ የሚይዝል። ከዛ እነሱን አይቼ ስጨርስ እዚህ ጋር ያለው ሆዱን የተያዘው ሰውዬ ጥሏት ሄደ ተባለ። ተጣሉ ተባለ። ሆይ ለምን መልስ የለም እና ሰላም አላልኳችሁማ። ሰላም የኔ ቤተሰቦች፣ እኔ በጣም ስለገረመኝ እንደው ለእናንተ ልንገራችሁ ብዬ ነው። እና ደግሞ ሰብስክራይብ አድርጉልኝ። ስታዩ ደግሞ ግማሹን ብቻችሁ ሙሉን ቪዲዮ እዩት ለማለት ፈልጌ ነው የመጣሁት። ሌላ ማወራው ወሬ የለኝም፣ ግን ይሄ ስላስገረመኝ እንደው ቁጭ እንኳን ሳልል በቆምኩበት ነው የመጣሁት። ቴንክ ዩ ባይ። ሰብስክራይብ አድርጉ።